ሰላም ቤተሰቦቼ እንደምን አላችሁ? እንኳን ወደ ኤል ትሬዲንግ በድጋሚ መጣችሁ። ዛሬ ደግሞ የምንመለከተው አሪፍ አዋጭ የሆነ ታስኮችን በመስራት ጌሞችን በመጫወት እና ደግሞ የተለያዩ ሰርቬዎችን በመስራት ከኢትዮጵያ ሆናችሁ መስራት የምትችሉት ነው ማለት ነው። ስለዚህ እዚህ በኢትዮጵያ ውስጥ ሆናችሁ ይህንን አፕሊኬሽን በመጠቀም ምንም አይነት ገንዘብ መስራት ትችላላችሁ። ያው ምንም አይነት ሳይሆን ጋራንቲ አይደለም የምትሰሩት ገንዘብ ግን እንደሰራችሁት መጠን ገንዘብ የምታገኙበት አሪፍ የኦንላይን ስራ ነው ዛሬ የምንመለከተው ማለት ነው። አወጣጡ ራሱ በጣም ኢዚ ነው። ባይቢት አካውንት ካላችሁ በሱ በካርዳችሁ በባይቢት ካርድ ማውጣት ትችላላችሁ። እሱም ደግሞ የሚያስቸግራችሁ ከሆነ አወጣጡን ደግሞ ሌላ ቪዲዮ እንሰራላችሁ ይሆናል ማለት ነው። ዛሬ የምንመለከተው በጣም ቀላል የሆነው ኦንላይን ስራ በቤታችሁ ሆናችሁ መስራት የምትችሉት በጣም ቀላል ስልክ እና ኢንተርኔት ነው። ፒሲም ካላችሁ ደግሞ በጣም አሪፍ ነው። ምክንያቱም ዳውንሎድ ማድረግ የማይጠብቅባችሁ ምሳሌ እዛ ላይ የምትሰሩት ዌብሳይቱ ላይ በመግባት አካውንታችሁን ትከፍታላችሁ። ከዛም በኋላ አካውንታችሁን ከፈታችሁ በኋላ ታስኮችን ብዙ ነገሮችን በመስራት የምታገኙበት ገንዘብ ነው። የኦንላይን ስራ ነው ማለት ነው። ስለዚህ ይህንን ስራ ለመስራት የሚያስፈልጋችሁ ኢንተርኔት እና ስልክ ወይም ደግሞ ላፕቶፕ ነው ማለት ነው። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ይህን ቪዲዮ በቻልኩት አቅም አጭር ለማድረግ እሞክራለሁ። ምክንያቱም በጣም ብዙ የተደበቁ ነገሮች አሉት አፕሊኬሽኑ። ምክንያቱም በጣም ብዙ ገንዘብ መስራት የምትችሉበት መንገዶች ስላሉት ማለት ነው። ስለዚህ ዛሬ የምንመለከተው አንድ አፕሊኬሽን ይኖራል። ስለዚህ ወደ አፕሊኬሽኑ ከመግባታችን በፊት ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ ቤተሰቦች። ይሄ አካውንት ወይም ይሄ ዩቲዩብ ቻናል ለብዙ ኢትዮጵያኖች ይጠቅማል ተብሎ የተሰራ ወይም ክሬት የተደረገ ስለሆነ ባካችሁን ሰብስክራይብ እና ሼር እያደረጋችሁ ለሌሎች ኢትዮጵያኖች ለሌሎች እንደዚህ በቤታቸው ሆነው ኦንላይን ስራዎችን መስራት ለሚፈልጉ ኢትዮጵያኖች እንድታደርሱ ጠይቃለሁ እና ላይክ እና ሰብስክራይብ ሼር በማድረግ ቪዲዮውን እንጀምር። ስለዚህ እዚህ ጋር እንደምትመለከቱት ታይም ባክስ እዚህ ጋር እንደምትመለከቱት ታይም ባክስ የሚል ይታያችኋል አይደለ? ስለዚህ ታይም ባክስ የሚለውን አፕሊኬሽን ከዲስክሪፕሽኑ ከምልክላችሁ ዲስክሪፕሽን ላይ ከዛ ላይ ሳይን አፕ ታደርጉና አፕሊኬሽኑን ታወርዱታላችሁ ማለት ነው። እኔ ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። የዛኔ በመሄድ ሊንኩን ተነካላችሁ። ከዛ ከሊንኩ ላይ በመውሰድ አፕሊኬሽኑን መቀጠል የምንችል ይሆናል ማለት ነው። ስለዚህ አፕሊኬሽኑ እንደዚህ ክሊክ ካደረግነው በኋላ ወደ ከላይ እንደምትመለከቱት እዚህ ጋር ሪዋርድ አለ፣ እዚህ ጋር ሪፈራል አለ፣ እዚህ ጋር ቦነሶች እና እዚህ ጋር ደግሞ ቶታል አማውንቶች ከነዚህ ውስጥ የሰራችሁትን ቶታሉ አጠቃላይ እዚህ ጋር ይቀመጣል ማለት ነው። ይሄ አፕ ሜጀር በቃ ዋና ስራው በጣም ብዙ ኢትዮጵያኖችም እየተለወጡበት ያለ ስራ ስለሆነ ዋና ኢትዮጵያኖች በጣም የሚሰሩት እኔም እንደተመለከቱት ብዙ ኢትዮጵያኖችን የማገኘው እዚህ ታስክ የሚለው ላይ ነው ማለት ነው። ታስክ የሚለው ላይ በጣም ብዙ ኢትዮጵያኖች ይሰራሉ። ለኢትዮጵያም በጣም አሪፍ የሆነ ስራ የምታገኙት እዚህ ታስክ የሚለው ኦፈር ላይ ነው ማለት ነው። ጌም ላይም እዚህ ጋር እንደምትመለከቱት ጌምስ የሚል አለ። እዚህ ጋር ጌሞችን መጫወት ትችላላችሁ። እዚህ ጋር ጌምስ የሚለውን ሰርቬይ የሚለውን ኦፈሮችን ማየት ትችላላችሁ። እና እንደምትመለከቱት ዊዝድሮዋል ደግሞ ማድረግ የምትችሉት $3 በላይ ነው ማለት ነው። እነዚህ አይዲ ቼክ ምናምን አውቶማቲክ ምናምን በጣም ብዙ ኮምፕሊኬትድ የሆነ ስራ አይደለም። በጣም ኢዚ ነው ለኢትዮጵያኖች። ለእናንተም ለማስረዳት በጣም ቀላል ነው። እሱንም ደግሞ ስቴፕ ባይ ስቴፕ ሁሉንም ነገሮች በቀላሉ አሳያችኋለሁ ማለት ነው። ስለዚህ መጀመሪያ የምንመለከተው ያው ጌምስ የሚለውን እንነካለን። እዚህ ጋር እንደምትመለከቱት ጌምስ የሚለው የተለያዩ ጌሞችን ታገኛላችሁ። ለምሳሌ በአንድሮይድ እና እዚህ ጋር በአንድሮይድን ስትነቁ በአንድሮይድ ያሉ አፕሊኬሽኖች እንደዚህ $3.2 $1.6 $3.3 እንደዚህ 0.9 ብዙ አይነት የዶላር አማውንቶችን ታገኛላችሁ ማለት ነው ቤተሰቦች። በአይኦኤስን ከመረጣችሁ ስልካችሁ ደግሞ አይፎን ከሆነ አንድሮይድን ታጠፉትና አይኦኤስ ላይ ስትመጡ በአይኦኤስ እንደምትመለከቱት በጣም ትልቅ ኦፈሮችም ያላቸው አሉ። ስለዚህ ይቅርታ እነሱን ጌሞችን በመጫወት እዚህ እንደምትመለከቱት 50.3 3.63 0.97 እነዚህን ጌሞች በመጫወት የተለያየ አማውንት ኦፍ ማኒ መስራት ትችላላችሁ ማለት ነው ቤተሰቦች። በጣም ቀላል እና ጌሞችም ተጫውታችሁ ሌቭል በማሳደግ ብቻ ገንዘብ የምታገኙት እዚህ ጌም ላይ መታችሁ በመጫወት ነው ማለት ነው። ብዙውን ጊዜ ግን ይሄኛው መንገድ በጣም ብዙ ጊዜ ሰዓት ይፈጃል ወይም ጊዜ ይጠይቃል። ላይክ ፎር 15 ቀን ወይም ለወር ነው የሚጠይቀው ማለት ነው ይሄ ነገር። ስለዚህ ይህንን ነገር ማድረግ የማትችሉ ከሆነ ያው እንደምትመለከቱት ለጎን ስክሮል ስታደርጉ ብዙ አይነት ጌሞችን ታገኛላችሁ። ስለዚህ ይህንን ለመስራት የሚያስፈልጋችሁ ስልክ እና ኢንተርኔት ነው። ምክንያቱም ጌሞቹን በስልካችሁ ታወርዳላችሁ፣ ከዛ ኢንተርኔት ነው የሚያስፈልገው ማለት ነው። ስለዚህ አሁን የጌሞችን ካየን ወደ ሰርቬዎችን እንመጣለን። ሰርቬው ጋር ደግሞ ስንመጣ ማለት ነው ሰርቬይ ላይ አሁን ለምሳሌ ዛሬ ለኔ አቬሌብል የሆነ 12 ሰርቬይ አለ which is totally $11.14 ማግኘት የምችልበት ማለት ነው። እዚህ ጋር እንደምትመለከቱት 21 ደቂቃ የሚፈጅ $0.68 አለ፣ 18 ደቂቃ የሚፈጅ $1 አለ። እንደምትመለከቱት በጣም ብዙ አይነት አማራጮች አሉ ማለት ነው ለእናንተ ገንዘብ የምትሰሩበት። እዚህ ጋር እንደምትመለከቷቸው በጣም ብዙ አይነት የገንዘብ መስሪያ መንገዶች አሏቸው ማለት ነው። እዚህ ጋር በጣም ብዙ ነው የዶላር አይነት ያለው። ስለዚህ እነዚህን በመጠቀም ገንዘብ መስራት ትችላላችሁ። በጣም ቀላል ናቸው። ምንድነው የሚያደርጉት? እነዚህ ደግሞ ትገባላችሁ፣ ፕሮቫይደሮች ናቸው እነዚህ ሴንት የሚሉት
የተለያዩ ዌብ ፓርትነሮች አሏቸው ከታይም ባክስ ጋር። ስለዚህ እነሱን ፓርትነሮች ይህንን ክሊክ ስታደርጉ ወደ እነሱ ይወስዳቸዋል። ከዛም በኋላ በእነሱ ሊንክ ትገቡና ምንድነው ጥያቄ ይጠይቋቸዋል። ታስኮችን ነው የምትሰሩት። ጥያቄ ይጠይቋቸዋል ወይ ምናምን ትመልሳላችሁ። ከመለሳችሁ በኋላ ይሄን ያህል አማውንት ኦፍ መኒ በቀላሉ ታገኛላችሁ ማለት ነው። ያው ይሄን ያህል ብዙም ሰዓት ሳይፈጅባችሁ ማለት ነው። ስለዚህ ለእኛ ለኢትዮጵያኖች በጣም አዋጭ የሆነ ስራ ነው እንደምትመለከቱት። ወደ ዋናው ስንሄድ ደግሞ ታስክ የሚለውን ክሊክ ታደርጉልኛላችሁ። እዚህ ጋር እንደምትመለከቱት ታስክ የሚለውን ክሊክ ካደረጋችሁልኝ በኋላ እዛ ላይ እንገባለን። ስለዚህ እኔ አፕሩቫል ሌት ያው ብዙን ጊዜ ስለማልጠቀመው ይህንን አፕሊኬሽን ቢካዝ ሰሞኑን ባጋጠመኝ እንትን እዚህ ጋር እንደምትመለከቱት 85% ታስክ አፕሩቫል አለኝ። ዛሬ አቬሌብል የሆኑ ታስኮች ያው እዚህ ጋር እንደምትመለከቱት መስመር እንዳደረኩላችሁ 273 ታስኮች አሉ ማለት ነው። 273 ታስኮች አሉ ማለት 273ቱ እናንተ መስራት የምትችሏቸው ናቸው። ሌላ ሰው አይሰራውም። እናንተ ቁጭ ብላችሁ መስራት የምትችሏቸው ናቸው። ምንም አይነት ስኪል አይጠይቅም። ምንም አይነት ዲግሪ ምናምን የትምህርት ምናምን አይጠይቅም። ኢትስ ጀስት ታስክ ነው። እዚህ ጋር በእነሱ 273 ታስክ ከሰራችሁ $6.53 ነው። ያው መጀመሪያ አካባቢ ግን የምታገኙት በጣም ብዙ አማውንት ኦፍ ለምሳሌ በ100 ምናምን ታስክ $40 ምናምን ማግኘት የምትችሉበት በጣም አሪፍ ታስክ ነው እዚህ ጋር የምታገኙት። እኔ አሁን ሰሞኑን ስላልሰራው ፔንዲንግ ኤርኒንግ ይላል። ፔንዲንግ ኤርኒንግ ማለት ብራችሁን ከሰራችሁ በኋላ አፕሩቭ እስከሚደረግላችሁ ድረስ እዚህ ጋር ነው የሚቀመጠው። አፕሩቭ ከተደረገ በኋላ ደግሞ ከላይ እዚህ ጋር እንደምትመለከቱት ከላይ እዚህ ጋር መጥቶ እዚህ ጋርና ሪዋርድ ላይ እና እዚህ ጋር ቶታል ላይ ይመጣና ይቀመጥላችኋል ማለት ነው ከሰራችሁም በኋላ። ስለዚህ እነዚህ እንደምትመለከቱት እዚህ ጋር ምን በማድረግ ነው አሁን ይሄንን የምንጠቀመው የሚለው ስንመለከት ገብታችሁ ክሊክ ማድረግ ነው። በቃ አፕሊኬሽኑ ይኸው እንደምትመለከቱት እዚህ ጋር ክሊክ ማድረግ ነው። የምታገኙት $0.293 ታገኛላችሁ። ምን በማድረግ ነው ይሄንን የምታገኙት? አንደኛ ክሊክ ኦን ባተን ክሊክ ታደርጋላችሁ። የተሰጣችሁ 23 ደቂቃ ሲሆን ክሬዲቱ በሁለት ቀን ዛሬ ጀምራችሁ ከሁለት ቀን በኋላ ካልጨረሳችሁት ክሬዲቱ ይጠፋባችኋል ማለት ነው። እና ደግሞ እንደምትመለከቱት 97% የሞከረው ተሳክቶለት ብሩን ወስዷል ማለት ነው። ስለዚህ እናንተም ይህንን ማድረግ በጣም ሲምፕል ነው። ለእናንተ ይህንን ማድረግ የሚከብዳችሁ አይመስለኝም። እዚህ ጋርም እንደምትመለከቱት $2.93 አለ። እንደዚህኛው ተመልከቱት። እንደዚህኛው ራሱ እንደዚህኛው አንድ አይነት ዋጋ ያላቸው አሉ። እዚህ ጋርም እንደምትመለከቱት 0.1 አለ፣ 0.9 አለ። ስለዚህ 0.9 2.9 ዌብሳይት ቪዚት ታደርጋላችሁ ማለት ነው። የሆነ ነገር ሰርች ታደርጋላችሁ፣ ዌብሳይት ቪዚት ታደርጋላችሁ፣ ሰርች ታደርጋላችሁ። ውስጡ ምናምን አየት አድርጋችሁ ከወጣችሁ በኋላ የምታገኙት ነው። እንደምትመለከቱት የሞከሩት ሙሉ 100% አካውንታቸው ላይ ገቢ ሆኗል ማለት ነው። እዚህ ጋር ደግሞ ክሊክ ባተን ኤንድ ቪዚት ዌብሳይት፣ ይሄም አክቹሊ ከሁለተኛው ጋር ተመሳሳይ ነው ማለት ነው። ስለዚህ አሁንም ክሊክ ባተን ነው የምታደርጉት። ከዛም በኋላ 12 ደቂቃ ነው የሚሰጣችሁ። እዚህ ጋር 26 ነው። ከዛም በኋላ በ3 ቀን ነው ይሄኛው። ይሄኛው ደግሞ ክሬዲቱ 12 ሰዓት ነው። እዚህ ጋር እንደምትመለከቱት 100% እንትን ነው ማለት ነው። እዚህ ጋር ደግሞ ብዙዎች ታስኮች የምታገኙት እንደዚህ ፎሎ አድርጎ የታይም ባክስ የሰው የሌሎችንም እንደዚህ ጆይን ታይም ባክስ ጊፍት ዋትስአፕ ቻናላቸውን ገብታችሁ እንትን ማለት፣ ቴሌግራም ቻናላቸውን ጆይን ማድረግ፣ ዩቲዩብ ሰብስክራይብ ማድረግ፣ ቲክቶክ ፎሎ ማድረግ፣ አይጂ ፎሎ ማድረግ ዩዥሊ በጣም እንደዚህ አይነት ስራዎች ይበዛሉ ማለት ነው። እዚህ ጋር ደግሞ እንደምትመለከቱት ሳይኒን በማድረግ ታገኛላችሁ። እዚህ ጋርም ይኸው ቅድም እንዳልኳችሁ ፎሎ በዚህ አማውንት ኦፍ ማኒ እነዚህን አካውንቶች ፎሎ። እዚህ ጋር ኢንስታል እና ኦፕን ካደረጋችሁ በኋላ ይሄን ያህል አማውንት ኦፍ ማኒ ተሰጣችኋል ማለት ነው። ከዛም ሳይን አፕ በማድረግ እንደምትመለከቱት ለምሳሌ አንዱን ቪው ብዬ ላሳያችሁ እና ኢንስትራክሽኖቹን ላሳያችሁ። ስለዚህ እዚህ ጋር ቪው የምትለዋለች። አሁን ለምሳሌ ከነዚህ ውስጥ ፎሎ የሚለውን ሳይሆን ሞር ኮምፕሊኬትድ የሆነ ወይም ደግሞ ለእናንተ ለማስረዳት አሪፍ የሆነውን ላሳያችሁ። ኦኬ እሺ፣ ይኸው ቪው የሚለውን እናያለን ማለት ነው። ይሄንን ክሊክ እናደርጋለን። ይሄንን ክሊክ ስናደርግ እንደምትመለከቱት እዚህ ጋር ካምፓኒ አለ። ምንድነው የሚለው ስታርት አድቨርታይዘር ካምፓኒ አለ። ካምፓኒ ክሬቲቭ ዴት አለ። ከዛ አሁን ሬታችሁ ገንዘብ የምታገኙት ገንዘብ ነው ይሄ ማለት ነው። ይሄ ገንዘብ የምታገኙት ነው። ዋንስ ኦፍ የሚለው እዚህ ጋር እንደምትመለከቱት ከጠፋ ነው። በ8 ደቂቃ ውስጥ ማድረግ የሚችል ነገር ነው። እስካሁን 830 አቴምፕት አድርገዋል። 654ቱ ተሳክቶላቸዋል ማለት ነው። እንደምትመለከቱት 176 ደግሞ ሪጀክት ተደርገዋል። ያው በሰሩት ስራ ነው። አሁን እነዚህ ደግሞ የምትመለከቷቸው እነዚህ ሰዎች ይህንን ኮምፕሊት አድርገው በቅርብ ሰዓት ውስጥ በእናንተ በቅርብ ሰዓት ውስጥ ለምሳሌ 9 ደቂቃ፣ 3 ደቂቃ፣ 3 ደቂቃ፣ 6 ደቂቃ እና 4 ደቂቃ ውስጥ ሳይቆይ እንትን ያሉ ነው ማለት ነው። በ8 ደቂቃ ውስጥ ማለቅ የሚችል ነገር ነው። ክሬዲት ደግሞ የሚደረገው ወደ እናንተ አካውንት የሚገባላችሁ በሁለት ቀን ውስጥ ወይም በዛ ባነሰ ቀን ውስጥ ይገባላችኋል ማለት ነው። ደውት ባክ የመጀመሪያው ይህን ያህል አማውንት ኦፍ ማኒ ሰርቷል። ይኸኛው እንደዛውም ይኸኛው። ስለዚህ እዚህ ጋር እንዳለው አሁን ወደ ዋናው ስራቸው እንገባለን። እዚህ ጋር እንደምትመለከቱ አሰራሩ ነው ማሳየታችሁ ዛሬ። ከዛ ቀጣይ ደግሞ ገንዘቡ እንዴት አድርጋችሁ እንደምታወጡ ቪዲዮ ሰራላችኋለሁ ማለት ነው ቤተሰቦች። እዚህ ጋር ሊንክ ይሰጣችኋል። ይሄንን ሊንክ ተጠቅማችሁ
እዚህ ጋር ሊንክ እንደምትመለከቱት ይሄን ሊንክ ይሰጣችኋል፣ በሰማያዊ በኩል ያለው እሱን ሊንክ ተጠቅማችሁ ወደ እንትን ትሄዳላችሁ፣ ወደ ጉግል ፕሌይ አፕ ይወስዳችኋል። ጉግል ፕሌይ አፕ ላይ ዳውንሎድ ታደርጋላችሁ አፕሊኬሽኑ እዚህ ጋር እንደሚለው ኢንስትራክሽን። ከዛ አፕሊኬሽን ዳውንሎድ ካደረጋችሁ በኋላ ፕሮፋይላችሁ ላይ ትሄዱና አፕሊኬሽኑን ከፍታችሁ ፕሮፋይላችሁ ላይ ትሄዱና ሬጂስተር ታደርጋላችሁ፣ ኮምፕሊት ሬጂስትሬሽን ማለት ነው። ከዛ በ3 ቀን ውስጥ ወይም ከተመዘገባችሁ በ3 ቀን ውስጥ አፕሊኬሽኑን ደግማችሁ ትከፍቱትና ሎጊን ታደርጋላችሁ አካውንታችሁን በአንድ ጊዜ ማለት ነው። ይሄኛው ኢንስትራክሽን አራተኛው የሚለው እሱን ከተረዳችሁት እና ደግሞ ማድረግ የምትችሉት ከሆነ እዚህ ጋር እንትናለች ቬሪፋይ የምታደርጓታለች። እሷን ቬሪፋይ አድርጋችሁ ቀጥታ ስታርት ካምፓኒ ትለውታላችሁ ማለት ነው። እንደምትመለከቱት ይኸው ሶስቱ እዛ ጋር አራቱ እንዳሉ ሆነው እዚህ ጋር ሰሚት ኢሜል አድሬስ ይላል ዩዝድ ፎር ሬጅስትሬሽን። ሰሚት ኢሜል አድሬሳችሁን እዚህ ትልኩለታላችሁ። ምንድነው እሱ ከሰራችሁ በኋላ እዚህ ላይ ማረጋገጫ እንዲሆንላችሁ ማለት ነው። ወደዚህ እንዲያረጋግጡ መኖሩ አካውንት የከፈታችሁበትን ኢሜል እዚህ ትከቱለታላችሁ። ስክሪንሾቱንም የፕሮፋይል ፔጃችሁን አነሳችሁ እዚህ ትከቱለታላችሁ እና ደግሞ በዛ አፕሊኬሽን ወይም በዛ ኢሜል ተመዝግባችሁ ማታውቁ ወይም ደግሞ ከፍታችሁት ማታውቁ መሆን አለባችሁ ማለት ነው። እና ደግሞ ቴክስትም ይጠይቃችኋል። አንዳንዴ ጻፍ አድርጉልኝ ይላችኋል። እሱን በቻትጂፒቲ ማጻፍ ትችላላችሁ። እንዲሁም ራሳችሁ መጻፍ የምትችሉ ከሆነ ጻፍ አድርጋችሁ እዚህኛው ቦክስ ላይ ለምሳሌ እዚህኛው ቦክስ ላይ እንደምትመለከቱት ወደዚህኛው ቦክስ ላይ መታችሁ መጻፍ አለባችሁ ማለት ነው። ከዛ ኢሜጁን ደግሞ ስክሪንሾቱን እዚህ ጋር ታስገቡለታላችሁ። ኢሜይላችሁንም እዚሁ የምትጽፉት ቦክስ ላይ ታስቀምጡለታላችሁ። ከዛ በኋላ ሰሚት ትሉታላችሁ ማለት ነው። ሰሚት የሚለውን ከነካችሁት በኋላ ሁሉም ነገር በቀላሉ ያልቃል። ከዛም በኋላ ምንም የሚያስቸግራችሁ ነገር አይኖርም ማለት ነው። እሺ እንደምትመለከቱት እዚህ ጋር ሶስቱን ጨርሰናል። ወደ ኦፈር የሚለው ላይ እንሄዳለን ማለት ነው። ኦፈር የሚለው ላይ ደግሞ ስንመለስ እዚህ ጋር እንደምትመለከቱት የተለያዩ ኦፈሮች እናገኛለን። እነዚህ ፓርትነርሺፖች ናቸው። ቅድም እንዳያችሁት እነዚህ ውስጥ ገብታችሁ ክሊክ በማድረግ የተለያዩ ጥያቄዎችን ትመልሳላችሁ። ብራችሁ ደግሞ የሚገመጠው በምትሰሩት ስራ ወይም በመለሳችሁት መልስ ነው ማለት ነው። አሁን እዚህ ጋር ባክ ቱ ኤርን የሚለውን እንነካለን ማለት ነው። ባክ ቱ ኤርን የሚለውን ስንነካ እንደምትመለከቱት እዚህ ጋር በጣም ዩዥዋሊ በጣም ብዙ አፕሊኬሽኖች ማለት ብዙ ገንዘብ የምትሰሩ ታስክ ቀደም ያሳያቸው ሰርቬይ አለ፣ ጌም አለ፣ ዴይሊ ስትሪክ አለ፣ ኦፈር አለ፣ ሪፈር ክሊክ እና ሃወርሊ ክሮን ቦነስ ክሊክም አለ ማለት ነው። እዚህ ጋር እንደምትመለከቱት ያላሳየኋችሁ እስካሁን ያየናቸው ታስክ አይተናል፣ ሰርቬይ አይተናል፣ ጌምስ አይተናል፣ እንዲሁም ኦቨርኦሎችን አይተናል። ስለዚህ አሁን እዚህ ጋር ስንመጣ ዴይሊ ስትሪክ እንዴት እንደሚሰራ ላሳያችሁ። ዴይሊ ስትሪክ የሚለው እነካለን። ከዚህ በፊትም ብዙ ጊዜ አልገባም ብያቸዋለሁ ሰሞኑን። ስለዚህ እዚህ ጋር እንደምትመለከቱት ዌልዳን ይላል ማለት ነው። 0.001 ዩኤስዲ በአንድ ቼኪን ማለት ነው። እዚህ ጋር እንደምትመለከቱት በጣም ብዙ አይነት የቼኪን አይነቶች አሉ። እንደምትመለከቱት ለምሳሌ እዚህ ጋር ላሳያችሁ። ዴይ 7 ላይ 0.008 ይሆናል። ዴይ 20 ላይ 0.0024 ይሆናል። ምንም አይነት ስራ ሳትሰሩ ዴይሊ ቼኪን በማድረግ ብቻ ገንዘብ ይከፍላችኋል ማለት ነው። በጣም ምርጥ የሚያደርገው ይሄ አፕሊኬሽን አንዱ ይሄ ነው ማለት ነው። እዚህ ጋር እንደምትመለከቱት በጣም ምርጥ የሆነ አፕሊኬሽን ነው። እናንተ በቀላሉ መስራት የምትችሉት በጣም ጊዜ የማይፈጅ በጣም ሾርት የሆነ አፕሊኬሽን ነው። እዚህ ጋር እንደምትመለከቱት በቀጣይ ደግሞ አፕሊኬሽኑን እንዴት ገንዘብ እንደምታወጡ ማሳያችሁ ይሆናል። ያው እንደምትመለከቱት እኔ ዊዝድሮ ማድረግ ዊዝድሮ ሊሚቱን ስላለፈ ችግር የለም። አሁን ቬሪፊኬሽኑን ቬሪፊኬሽን ይጠይቃል። ከዛ ዊዝድሮ አድርጌ ማሳያችሁ ይሆናል። እሱን ደግሞ ለማየት ሰብስክራይብ፣ ሼር፣ ላይክ በማድረግ ለቤተሰቦቻችሁ ማስተላልፉ። ለሌሎች ጓደኞች ዘመዶቻችሁ ሼር እያደረጋችሁ እነሱም እንዲለወጡበት እንዲሁም በቤታቸው ሆኖ ምንም አይነት ጊዜ ብዙም አይነት ጊዜ ሳይፈጅባቸው የተለያዩ ስራዎችን መስራት እንዲችሉ እንድታደርጉ እጠይቃችኋለሁ በአክብሮት። ቤተሰቦች እወዳችኋለሁ። ፒስ አውት ማን። በቀጣይ ቪዲዮ እንገናኝ። ቻው።